ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ደግሞ ብዙዎቻችሁ 140 ካሬ ሜትር ላይ ያረፈ G+1 ቤት ስራ አለን። 180 ካሬ ሜትር ቦታ አለን፣ 200 ካሬ ሜትር ቦታ አለን፣ 190 ካሬ ሜትር ቦታ አለን። G+1 ቤት ለመስራት ቤቱን ስንት ካሬ ላይ እናሳርፈው እያላችሁ ጠይቃችሁኛል። እነዚህን ጥያቄዎች ጠቅለል አድርጎ መልስ ይሰጣል ያልኩትን ቪዲዮ ይዤ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ ታዲያ በትዕግስት እንድትከታተሉኝ የአክብሮት ግብዣዬ ነው። 140 ካሬ ሜትር ላይ ያረፈ G+1 ቤት ወይም ባለ አንድ ፎቅ መኖሪያ ቤት ለመስራት የሚያስፈልገንን የግንባታ ቁሳቁስና የዋጋ ዝርዝር ይዘን ቀርበናል። 140 ካሬ ሜትር ላይ ያረፈ G+1 ቤት ለመስራት ከ180 እስከ 200 ካሬ ሜትር ቦታ ያስፈልገናል። 140 ካሬ ሜትር ላይ ያረፈ G+1 ቤት ስንሰራ ጠቅላላ ሽንት ቤትን ጨምሮ 15 ክፍሎች ይወጡታል። ግራውንድ ፍሎር ወይም የመጀመሪያ ወለሉ ሰፊ ሳሎን ወይም ሊቪንግ ሩም ይኖረዋል ከነመመገቢያ ቦታው። ኪችን፣ 3 መኝታ ቤቶች፣ ጂም መስሪያ ክፍል፣ አንድ መጋዘን ክፍል እና አንድ የጋራ ሽንት ቤት ከመወጣጫ ደረጃው ስር ማድረግ እንችላለን። ፈርስት ፍሎሩ ላይ ወይም ሁለተኛ ወለል ላይ የአዋቂዎች መኝታ ቤት ወይም ማስተር ቤድሩም ከነ መጸዳጃ ቤቱ፣ አንድ ማንበቢያ ክፍል ወይም መጻሕፍት ቤት፣ 4 ተጨማሪ መኝታ ቤቶችና ለፎቁ የሚሆን አንድ የጋራ ሽንት ቤት ማድረግ እንችላለን። መተላለፊያ ኮሪደር እና ደረጃውን ጨምሮ ለመስራት ስንት ብር እንደሚፈጅብን የወጭ ዝርዝሩን ይዘን ቀርበናል። በዚህ ቪዲዮ የእያንዳንዱ የግንባታ ዕቃ መጠን የተገለጸው ከፕላን ላይ የተለቀመ በተሰራ ቴክኦፍሽትና ባር ስኬጁል ስሌት መሰረት ነው። የዋጋ ጥናቱ ብዙ የኢትዮጵያ ከተሞችን ያማከለ አማካይ የዋጋ ጥናት መሆኑን መግለጽ እንፈልጋለን። ወደ ዋጋ ዝርዝሩ ከመግባታችን በፊት ይህን ዋጋ ስናወጣ ታሳቢ ያደረግናቸውን ጉዳዮች ስንመለከት፣ አንደኛ የቦታው ሁኔታ ወይም ሳይት ኮንዲሽን አሳምፕሽንስ፣ የአፈር ሁኔታ ወይም ሶይል ቢሪንግ ካፓሲቲ። የመሰረት ስራው የተሰላው መሬቱ መካከለኛ ጥንካሬ ያለው ተብሎ ታስቦ ነው። አፈሩ ረግረጋማ ወይም ደካማ ከሆነ የመሰረት ዲዛይኑ ሊቀየርና ወጪውም ሊጨምር ይችላል። የምንሰራው ቤት G+1 እንደመሆኑ መጠን የአፈሩ አይነት ምን ያህል ጫና መቋቋም እንደሚችል በባለሙያ መረጋገጥ እንዳለበት ሳይዘነጋ ማለት ነው። የመሬት አቀማመጥ ወይም ቶፖግራፊውን ስንመለከት መሬቱ ቀጥ ያለ ወይም ፍላት ላንድ እንደሆነ ታደርጎ ታስቧል። መሬቱ ቁልቁለት ከሆነ ወይም የድንጋይ መቆፈር የሚያስፈልገው ከሆነ የግንባታ ወጪው በከፍተኛ ሁኔታ ሊጨምር ስለሚችል ማለት ነው። ሁለተኛ የቁሳቁስ ጥራትና አቅርቦት ወይም ማቴሪያል ኤንድ ሰፕላይ አሳምፕሽንስ። የዋጋ መረጋጋት ወይም ፕራይስ ፍላክቹዌሽኑን ስንመለከት እነዚህ ዋጋዎች በወቅታዊ የገበያ መረጃ ላይ የተመሰረቱ ናቸው። የቁሳቁስ ዋጋ እንደ ሲሚንቶ፣ ብረት የመሳሰሉት ነገሮች በጊዜው ሊለዋወጡ ስለሚችሉ ይህ ሰነድ በወቅቱ የገበያ ዋጋ መስተካከል ይኖርበታል ማለት ነው። የቁሳቁስ መገኘት ወይም አቬይላቢሊቲ ኦፍ ማቴሪያልን ስንመለከት ሁሉም ቁሳቁሶች በአካባቢው ገበያ የሚገኙ መሆናቸውንና ለግንባታው በሚፈለገው ጥራት መቅረብ እንደሚችሉ ታሳቢ ተደርጓል። የብክነት መጠን ኦር አማውንት ኦፍ ዌስቴጅ፣ ለብረት፣ ለሲሚንቶ እና ለሌሎች ቁሳቁሶች የ5% የብክነት መጠን ወይም ዌስቴጅ ፋክተር ታሳቢ ተደርጓል። ሶስተኛ የቴክኒክና የሰራተኛ ጉልበት ኦር ቴክኒካል ኤንድ ሌበር አሳምፕሽንስ። የሰራተኛ ክህሎትን ስንመለከት ስራውን የሚሰሩት ባለሙያዎች ለምሳሌ ቀያሾች፣ ግንበኞች፣ ኤሌክትሪሻኖች የተረጋገጠ የሙያ ብቃት ያላቸው ናቸው ተብሎ ታሳቢ ተደርጓል። የቴክኖሎጂ አጠቃቀምን ስንመለከት በግንባታ ወቅት መደበኛ የሆኑ ማሽነሪዎች ለምሳሌ ሚክሰር፣ ቫይብሬተር ጥቅም ላይ ይውላሉ ተብሎ ታሳቢ ተደርጓል። አራተኛ የጊዜ ሰሌዳ ኦር ታይም ስኬጁል አሳምፕሽንስ። የግንባታ ጊዜውን ስንመለከት ግንባታው ምንም አይነት የውስጥ ወይም የውጭ መስተጓጎል ለምሳሌ የዝናብ ወቅት ወይም የቁሳቁስ እጥረት ሳያጋጥመው በተቀመጠለት የጊዜ ሰሌዳ ይጠናቀቃል ተብሎ ታሳቢ ተደርጓል። አምስተኛ የህግና የመንግስት ደንቦች ወይም ሌጋል ኤንድ ኮምፕላያንስ። ፍቃድና ግብርን ስንመለከት ግምቱ የህንፃ ዲዛይን፣ ፍቃድ ማውጫ፣ የከተማ ልማት ክፍያና ሌሎች ህጋዊ የታክስ ወጪዎችን አያካትትም። እነዚህ ወጪዎች ከቦታ ቦታ ሊለያዩ ስለሚችሉ። ስድስተኛ የመሰረተ ልማት ግንኙነት ወይም ኢንፍራስትራክቸር አክሰስ። የመገልገያዎች ተደራሽነትን ስንመለከት ከግንባታ ቦታው ጋር የተያያዙ እንደ የውሃ፣ የኤሌክትሪክ እና የፍሳሽ ማስወገጃ መስመሮች ሜን ላይን ኮኔክሽን ወደ ህንፃው ማምጣት እና የከተማው ዋና የፍሳሽ ቱቦ ድረስ ያለውን ርቀት ግምት ውስጥ አላስገባም። እነዚህ ወጪዎች እንደየቦታው ሁኔታ ስለሚለያዩ
7ኛ የሳይት አስተዳደርና የደህንነት ወጪዎች ኦር ሳይት ማኔጅመንት ኤንድ ሴኩሪቲ ኮስት፣ የቦታ ደህንነትና ጠባቂነት፣ የግንባታ ቁሳቁስ መጠበቂያ፣ ለሰራተኞች የሚከፈል የኢንሹራንስ ሽፋንና በሳይቱ ላይ የሚኖሩ ጊዜያዊ መጠለያዎች እንደ ተጨማሪ ወይም ኮንቲንጀንሲ ፈንድ መታየት ይኖርባቸዋል ማለት ነው። ወደ ዝርዝር ዋጋ ማውጣት ስንገባ በመጀመሪያ የምናገኘው የህንፃው የታችኛው ክፍል ኦር ሰብስትራክቸር ነው። በህንፃው የታችኛው ክፍል የመጀመሪያው ስራ ቁፋሮ እና የግንብ ስራ ነው። የላይኛውን አፈር እስከ 20 ሴንቲሜትር አማካይ ጥልቀት ማስወገድ፣ ተፈጥሯዊውን የመሬት ደረጃ እስከ 150 ሴንቲሜትር ጥልቀት ድረስ መቆፈርና ማስተካከል፣ ለተናጠል መሰረቶች ወይም አይዞሌትድ ፉቲንግ በመደበኛ አፈር ውስጥ እስከ 150 ሴንቲሜትር ጥልቀት ድረስ ጉድጓድ መቆፈር፣ ለግቢው ዙሪያ የድንጋይ መደገፊያ ግድግዳ ኦር ሪቴኒንግ ዎል እስከ 50 ሴንቲሜትር ጥልቀት ቦይ መቆፈር፣ በመሰረቶችና በምሰሶች ዙሪያ ከተቆፈረው አፈር ውስጥ ተመርጦ በየ20 ሴንቲሜትር ከፋፍሎ እየሞሉ መደልደል፣ ተቆፍሮ የወጣውንና ጥቅም ላይ የሚውለውን አፈር መጫንና ከግቢው ውጭ በተፈቀደ ቦታ ማራገፍ፣ 20 ሴንቲሜትር ውፍረት ያለው የማሳሻታ ድንጋይ ወይም ሃርድ ኮር በጥሩ ሁኔታ መሙላት፣ በ1:4 ሬሾ የሲሚንቶና የአሸዋ ድብልቅ 50 ሴንቲሜትር ውፍረት ያለው ድንጋይ በመጠቀም መሰረቱን መገንባት። ስራውን በዚህ መልኩ ከተመለከትን ለቁፋሮና ለግንብ ስራ የሚያስፈልገንን ወጪ ስንመለከት ለአፈር ወይም ለገረጋንቲ 4 ቢያጆ ያስፈልገናል። አንዱ ቢያጆ 15000 ብር ነው። 67500 ብር ለገረጋንቲ እንይዛለን። የድንጋይ ዋጋን ስንመለከት 4 ቢያጆ ያስፈልገናል። በቢያጆ 30000 ብር ነው። 135000 ብር ለድንጋይ እናወጣለን። ለባለሙያው ጠቅለል አድርገን እስከ 80000 ብር ይወስድብናል። ስለዚህ ለቁፋሮና ለግንብ ስራ በድምሩ 282500 ብር ያስፈልጋል ማለት ነው። ሁለተኛ በሰብስትራክቸር ስር የምናየው የኮንክሪት ስራ ኦር ኮንክሪት ወርክ ነው። ለመሰረት ፓድ እና ለመሰረት ቢም 5 ሴንቲሜትር ውፍረት ያለው C5 ቀጭን ኮንክሪት ማፍሰስ፣ ለመሰረት ፓድ ወይም ፉቲንግ፣ ለመሰረት ኮለን እና ለመሰረት ቢም የእንጨት ቅርጽ ኦር ፎርምወርክ ማዘጋጀት፣ እንደ ዲዛይኑ የብረት ማጠናከሪያዎችን በተዘጋጀው ፎርምወርክ ውስጥ ማስቀመጥ፣ ለመሰረት ሶሌታ፣ ለመሰረት ፓድ፣ ለመሰረት ኮለን እና ለመሰረት ቢም C25 ጥራት ያለው ኮንክሪት በተዘጋጀው ፎርምወርክ ውስጥ መሙላት። የሴፍቲክ ታንክ ኮንክሪት ስራን ከዚህ ክፍል ጋር ጨምሬዋለሁ። ከመሬት በታች ለኮንክሪት ስራ የሚያስፈልገንን ወጪ ስንመለከት ሲሚንቶ 180 ኩንታል ያስፈልገናል። በኩንታል 3000 ብር ነው። 540 ሺህ ብር ለሲሚንቶ እንይዛለን። አሸዋ 3 ቢያጆ ያስፈልገናል። በቢያጆ 110 ሺህ ብር ነው። 330 ሺህ ብር ለአሸዋ እንይዛለን። ጠጠር 3 ቢያጆ ያስፈልገናል። በቢያጆ 90 ሺህ ብር ነው። 270 ሺህ ብር ለጠጠር እንይዛለን። ፎርምወርክ 140 ካሬ ያስፈልገናል። በካሬ 400 ብር ነው። 56 ሺህ ብር ለፎርምወርክ እንይዛለን። እንጨት 50 ፍሬ ያስፈልገናል። በፍሬ 450 ብር ነው። 22500 ብር ለእንጨት እንይዛለን። የተለያየ አይነትና ቁጥር ምስማር 3 ካርቶን ያስፈልጋል። በካርቶን 1300 ብር ነው። 3900 ብር ለምስማር እንይዛለን። ማሰሪያ ሽቦ 40 ኪሎ ግራም ያስፈልጋል። በኪሎ ግራም 220 ብር ነው። 8800 ብር ለማሰሪያ ሽቦ እንይዛለን። ባለ 8 ሚሜ ብረት ዲያሜትር 100 ቤርጋ ያስፈልገናል። በቤርጋ ወይም በፍሬ 1200 ብር ነው። 120 ሺህ ብር ለባለ 8 ብረት እንይዛለን። ባለ 12 ብረት 80 ፍሬ ያስፈልገናል። በፍሬ 2100 ብር ነው። 168 ሺህ ብር ለባለ 12 ብረት እንይዛለን። 14 ሚሜ ብረት 90 ቤርጋ ያስፈልገናል። 2800 ብር ነው በቤርጋ። 252 ሺህ ብር ለባለ 14 ብረት እንይዛለን። የሚክሰር እና የቫይብሬተር ኪራይ እስከ 40 ሺህ ብር እንይዛለን። የባለሙያ ዋጋ በጥቅል ለዚህኛው ስራ 150 ሺህ ብር እንይዛለን። የህንፃው የታችኛው ክፍል በድምሩ 2,243,700 ብር ይወስድብናል። ስለዚህ መሰረቱን ሰርተን ሌላውን ስራ ማቆየት ብንፈልግ ይህን ያህል ብር መያዝ ይጠበቅብናል ማለት ነው። ሁለተኛውና ዋናው የህንፃው ክፍል ደግሞ የህንፃው የላይኛው ክፍል ኦር ሱፐር ስትራክቸር የሚባለው ነው። በዚህ ስራ የመጀመሪያው ስራ የኮንክሪት ስራ ነው። ለሶሌታ፣ ለደረጃና ለኮለን እንዲሁም ለቢም የእንጨት ቅርጽ ኦር ፎርምወርክ ማዘጋጀት፣ እንደ ዲዛይኑ የብረት ማጠናከሪያዎችን በተዘጋጀው ፎርምወርክ ውስጥ ማስቀመጥ፣
ለሶሌታ፣ ለደረጃ፣ ለኮለንና ለቢም C25 ጥራት ያለው ኮንክሪት በተዘጋጀው ፎርምወርክ ውስጥ መሙላት። ከመሬት በላይ ለኮንክሪት ስራ የሚያስፈልገንን ወጪ ስንመለከት ሲሚንቶ 280 ኩንታል ያስፈልገናል። 840 ሺህ ብር ለሲሚንቶ እንይዛለን። አሸዋ 2 ቢያጆ ያስፈልገናል። 220 ሺህ ብር ለአሸዋ እንይዛለን። ጠጠር 3 ቢያጆ ያስፈልገናል። 270 ሺህ ብር ለጠጠር እንይዛለን። ፎርምወርክ ከመሰረቱ ተጨማሪ ፎርምወርክ 280 ካሬ ያስፈልገናል። 112 ሺህ ብር ለፎርምወርክ እንይዛለን። እንጨት 180 ፍሬ ያስፈልገናል። በፍሬ 450 ብር ነው። 81 ሺህ ብር ለእንጨት እንይዛለን። የተለያየ አይነትና ቁጥር ሚስማር 9 ካርቶን ያስፈልጋል። በካርቶን 1300 ብር ነው። 11700 ብር ለሚስማር እንይዛለን። ማሰሪያ ሽቦ 140 ኪሎ ግራም ያስፈልገናል። በኪሎ ግራም 220 ብር ነው። 30800 ብር ለማሰሪያ ሽቦ እንይዛለን። ባለ 8 ብረት 135 ፍሬ ያስፈልገናል። በፍሬ 1200 ብር ነው። ቀደም ብዬ እንደነገርኳችሁ 162000 ብር ለባለ 8 ሚሜ ብረት እንይዛለን። ለባለ 10 1500 ነው ዋጋው። 160 ፍሬ ያስፈልገናል። 240 ሺህ ብር ለባለ 10 እንይዛለን። ለባለ 12 ብረት 130 ፍሬ ያስፈልገናል። 2100 ብር ነው። 273 ሺህ ብር ለባለ 12 ብረት እንይዛለን። ባለ 14 ሚሜ ብረት 90 ፍሬ ያስፈልገናል። 2800 ብር ነው በፍሬ። 252 ሺህ ብር ለባለ 14 ሚሜ ብረት እንይዛለን። 16 ሚሜ ብረት 70 ፍሬ ያስፈልገናል። በፍሬ 3400 ብር ነው። 238 ሺህ ብር ለባለ 16 ሚሜ ብረት እንይዛለን። የሚክሰርና የቫይብሬተር ኪራይ 80 ሺህ ብር እናወጣለን። የባለሙያ ዋጋ በጥቅል ለዚህኛው ስራ 400 ሺህ ብር እንይዛለን ማለት ነው። ስኬሌተን ስራ ወይም ስትራክቸራል ስራ ብለን ለምንጠራው ጠቅላላ 3,210,500 ብር እናወጣለን ማለት ነው። ለግድግዳ ጣሪያ ማጠናቀቂያ ስራዎች፣ ለሳኒተሪ እና ለኤሌክትሪክ ስራዎች ገንዘብ የሌለው ሰው እዚህ ላይ ቢያቆም የሚወስደው ብር ይህን ይመስላል ማለት ነው። ሁለተኛ በሱፐር ስትራክቸር ስር የምናገኘው የብሎኬት ስራ ኦር ብሎክ ወርክ ነው። 20 ሴንቲሜትር ውፍረት ያለው ብሎኬት ለውጭ ግድግዳ እና 15 ሴንቲሜትር ውፍረት ያለው ብሎኬት ደግሞ ለውስጥ ግድግዳ መገንባት። ለብሎኬት ስራ የሚያስፈልገንን ወጪ ስንመለከት ደግሞ 20 ሴንቲሜትር ውፍረት ያለው ብሎኬት በፍሬ 120 ብር ነው። 2600 ፍሬ ያስፈልገናል። 312 ሺህ ብር ለባለ 20 ሴንቲሜትር ውፍረት ያለው ብሎኬት ያስፈልጋል ማለት ነው። ባለ 15 ሴንቲሜትር ውፍረት ያለው ብሎኬት ደግሞ በፍሬ 90 ብር ነው። 1700 ፍሬ ያስፈልገናል። 153 ሺህ ብር ለባለ 15 ብሎኬት እንይዛለን። ሲሚንቶ 40 ኩንታል ያስፈልገናል። 120 ሺህ ብር እንይዛለን ለሲሚንቶ። አሸዋ 3 ቢያጆ ያስፈልገናል። 330 ሺህ ብር ለአሸዋ እንይዛለን። የባለሙያ ዋጋ ጠቅለል አድርገን 40 ሺህ ብር እንይዛለን። ስለዚህ ለብሎኬት ስራ በድምሩ 955 ሺህ ብር ያስፈልገናል። ሶስተኛው የሱፐር ስትራክቸር ስራ ፓርት የጣሪያ ስራ ኦር ሩፊንግ ወርክ ነው። G28 የአዳማ ቆርቆሮ ጣሪያ እና የሪጅ መሸፈኛ 7 በ5 ሴንቲሜትር የእንጨት ግድግዳ ላይ በ37 ሴንቲሜትር ልዩነት መስቀል። G28 ማፋሰሻ ገተር መስራት። 110 ሚሜ ዲያሜትር የውሃ ማውረጃ ፒቪሲ መግጠም። ለጣሪያ ስራ የሚያስፈልገንን ወጪ ስንመለከት ቆርቆሮ 210 ካሬ የአዳማ ቆርቆሮ ያስፈልገናል። በካሬ 1300 ብር ነው። 273 ሺህ ብር ለቆርቆሮ እንይዛለን። የገተር የፒቪሲ እና የባለሙያ ጠቅለል አድርገን 70 ሺህ ብር እንይዛለን። ስለዚህ በድምሩ 343 ሺህ ብር ያስፈልገናል። አራተኛው የሱፐር ስትራክቸር ክፍል የእንጨትና የአናጺ ስራ። ጥራት ያለው የተስተካከለ እንጨት ከ10 እስከ 12 ሴንቲሜትር ዲያሜትር ባለው የኢኮለብተስ እንጨት ለዋና ማሰሪያ መጠቀም። ከ8 እስከ 10 ሴንቲሜትር ዲያሜትር ባለው የኢኮለብተስ እንጨት ማያያዝ። 5 በ7 ሴንቲሜትር በሆነ የዝግባ እንጨት ኦር ፐርሊን መስራት። የውስጥ ክፍሎችን መግቢያ ጥራት ባላቸው የጣውላ በሮች መግጠም። 50 በ40 ሚሜ የእንጨት ርብራብ ወይም ሲሊንግ ባተን ላይ የሚገጠም የጅብሰም ኮርኒስ። ለእንጨትና ለአናጺ ስራ የሚያስፈልገንን ወጪ ስንመለከት እንጨት 200 ፍሬ ያስፈልገናል። በፍሬ 450 ብር ነው። 90 ሺህ ብር ለእንጨት እንይዛለን። የተለያየ አይነትና ቁጥር ምስማር 7 ካርቶን ያስፈልገናል። በካርቶን 1300 ብር ነው። 9100 ብር ለምስማር እንይዛለን። የጣውላ በሮች 10 ፍሬ ያስፈልጉናል። 20 ሺህ ብር ነው አንዱ። 200 ሺህ ብር
ለጣውላ በሮች እንይዛለን። ጂፕሰም ኮርኒስ የግድግዳ ቻክን ጨምሮ በጥቅል እስከ 210 ሺህ ብር ይወስድብናል። የባለሙያ ዋጋ በጥቅል 60 ሺህ ብር ይጨርሳል። ስለዚህ ለእንጨትና ለአናጺ ስራ በድምሩ 569100 ብር ያስፈልገናል። አምስተኛ የሱፐርስትራክቸር ፓርት የብረት ስራ ኦር ሜታል ወርክ ነው። የአልሙኒየም ኢሚቴሽን ፍሬም ያላቸው በሮችና መስኮቶች ከነመስታወትና ለበር አስፈላጊ ቁሳቁሶች ቁልፍ ገጠማን ጨምሮ ለመስራት ለደረጃ የሚሆኑ 90 ሴንቲሜትር ከፍታ ያለው የብረት መደገፊያ ወይም ሃንድሬል ለመስራት የሚያስፈልገንን ወጪ ስንመለከት የአልሙኒየም ኢሚቴሽን ፍሬም ከነመስታወት ገጠማው 40 ካሬ ያስፈልገናል። በካሬ 8000 ብር ነው። 320 ሺህ ብር ለአልሙኒየም በር እንይዛለን። የእጅ መደገፊያ ወይም ሃንድሬል በአርኤችኤስ ብንሰራው በጥቅል እስከ 80 ሺህ ብር እንይዛለን። የባለሙያ ዋጋ ጠቅለላ አድርገን ለዚህኛው 30 ሺህ ብር ይወስድብናል። ስለዚህ ለብረት ስራ በድምሩ 430 ሺህ ብር ያስፈልገናል። ስድስተኛ በሱፐርስትራክቸር ስር የሚገኘው ስራ የማጠናቀቂያ ስራዎች ኦር ፊኒሺንግ ወርክ። ይሄ ቤታችንን ወደ ውብ ገጽታ የሚቀይረው ፓርት ነው። 1:3 በሆነ ሬሾ 2 ዙር በሲሚንቶና አሸዋ ቡኬት ለውጭ ግድግዳ፣ ለውስጥ ግድግዳና ለኮንክሪት ምሰሶዎች፣ ለቢምና ለደረጃ የልስን ስራ መስራት፣ ለውስጥ ግድግዳዎች 3ኛ ዙር የጅብሰም ልስን መስራት፣ 60 በ60 ሴንቲሜትር ጥራት ያለው ሴራሚክ ንጣፍና 10 ሴንቲሜትር ከፍታ ያለው ዝኮሎ ወይም ስከርቲንግ መስራት። ለማጠናቀቂያ ስራዎች የሚያስፈልገንን ወጪ ስንመለከት ሲሚንቶ 30 ኩንታል ያስፈልገናል፣ 90 ሺህ ብር እንይዛለን። አሸዋ 1 ቢያጆ ያስፈልጋል፣ 110 ሺህ ብር ለአሸዋ እንይዛለን። ሴራሚክ 280 ካሬ ያስፈልጋል፣ በካሬ 3100 ብር ነው፣ 868 ሺህ ብር ለሴራሚክ እንይዛለን። የባለሙያ ዋጋ በጥቅሉ 60 ሺህ ብር ይወስድብናል። ስለዚህ ለማጠናቀቂያ ስራዎች በድምሩ 1,128 ሺህ ብር ያስፈልገናል ማለት ነው። ሰባተኛ ሱፐርስትራክቸር ላይ የሚገኝ ስራ የቀለም ስራ ኦር ፔንቲንግ ወርክ ነው። የፕላስቲክ ኢሙልዥን ቀለም ለውስጥ ግድግዳዎች መቀባት፣ የኳርትዝ ቀለም ለውጭ ግድግዳዎች መቀባት። ለቀለም ስራ የሚያስፈልገንን ወጪ ስንመለከት ደግሞ ለቀለም በኳርትዝ እና በፕላስቲክ ቀለም ከነባለሙያው ጠቅለል አድርገን 90 ሺህ ብር እንይዛለን። ስለዚህ ለቀለም 90 ሺህ ብር ይዘን እናልፋለን ማለት ነው። ስምንተኛ በሱፐርስትራክቸር ስር የሚገኝ ስራ የኤሌክትሪክ ስራ ኦር ኤሌክትሪካል ኢንስታሌሽን ወርክ ነው። የኤሌክትሪክ ስርጭት ቦርድ ከተቀመጡት የሰርኪዩት ብሬከሮች ጋር መስራት፣ የብርሃን ነጥቦችና ማብሪያዎችን መስራት፣ የሶኬት መውጫ ነጥቦችን መስራት፣ የቴሌፎን ደወል ሲስተም እና የቲቪ መውጫ ነጥቦችን መስራት፣ ዋና የኤሌክትሪክ ገመድና የመሬት ወይም እርዝኒንግ ሲስተም መግጠም፣ የብርሃን መብራቶችን መግጠም፣ የኤሌክትሪክ መስመር ማገናኘት። የኤሌክትሪክ ስራ የሚያስፈልገንን ወጪ ስንመለከት በጥቅል እስከ 150 ሺህ ብር እንይዛለን። የሳኒተሪ ስራ ኦር ሳኒተሪ ኢንስታሌሽን ወርክ የውሃ መተላለፊያ ቧንቧዎች ወይም ፒፒአር ለውስጥና ጋልቫናይዝድ ለውጭ ስርጭት መግጠም፣ የነሐስ መዝጊያ ቫልቮች ወይም ጌት ቫልቭስ መግጠም፣ የሽንት ቤት ዕቃዎች ወይም የእጅ መታጠቢያ፣ የሽንት ቤት መቀመጫ፣ የሻወር ዘንግ፣ የኩሽና ሲንክ፣ የውሃ ማሞቂያ የመሳሰሉትን መስራት፣ የፍሳሽ ማስወገጃ ቧንቧዎች እንደ ፒቪሲ እንዲሁም 5000 ሊትር የውሃ ማጠራቀሚያ ታንከር፣ የሴፕቲክ ታንክ ግንባታና የፍሳሽ ማስወገጃ ቧንቧዎች 2000 ሊትር የውሃ ማጠራቀሚያ ታንከር፣ የሴፕቲክ ታንክ ግንባታና የፍሳሽ ቦይ ስራዎችን ያጠቃልላል። በጥቅል ይሄንን ለመስራት እስከ 180 ሺህ ብር እንይዛለን። ለግድግዳ ጣሪያ ማጠናቀቂያ ስራ ለሳኒተሪ እና ለኤሌክትሪክ በጠቅላላ 3,845,100 ብር ይጨርስብናል። አሁን ማጠቃለያው ላይ ደርሰናል። ቤቱን ሰርቶ ለመጨረስ የሚወስደው ጠቅላላ ብር ከመጠባበቂያ በጀት በፊት 9,299,300 ብር ይፈጃል ማለት ነው። 10% መጠባበቂያ በጀት ስንጨምርበት 10,229,230 ብር ይሆናል ማለት ነው። ይህ ዋጋ እንደየአካባቢውና እንደምትጠቀሙበት የቁሳቁስ ጥራት ሊጨምር ወይም ሊቀንስ ይችላል። ነገር ግን 140 ካሬ ሜትር ላይ ያረፈ G+1 ቤት በአብዛኞቹ የኢትዮጵያ ከተሞች በአማካይ ለመስራት እቅድ ላላችሁ ሰዎች ጥሩ መነሻ እንደሚሆናችሁ ተስፋ አደርጋለሁ። ተመልካቾች እዚህ ያስቀመጥኩት የሥራ ዝርዝር ለግንባታችሁ ጥሩ መነሻ ነው። ነገር ግን በግንባታ ላይ አሳምሽን ወይም ግምት መውሰድ በጣም አስፈላጊ ነገር ነው። የእናንተ ቦታ ከመሬት ሁኔታ እስከ የቁሳቁስ ዋጋ ድረስ ከኔ
ሊለያይ ይችላል። ስለዚህ ሰነድ ከግል መሐንዲሶቻችሁ ጋር በማጣቀስ ለቦታችሁ እንዲስማማ አድርጉት። ለዩቲዩብ ቻናሌ አዲስ የሆናችሁ መሰል ወቅታዊ የግንባታ መረጃዎችንና የዋጋ ዝርዝሮችን ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ታዲያ ላይክ እና ሼር አድርጉት። በቀጣይ በምን አይነት ርዕሰ ጉዳይ ላይ ቪዲዮ እንድሰራላችሁ እንደምትፈልጉ ኮመንት ሴክሽን ላይ አስቀምጡልኝ። ጥያቄያችሁን መሰረት እያደረኩ ቪዲዮ አዘጋጅቼ ወደ እናንተ ቀርባለሁ ማለት ነው። ስለተከታተላችሁኝ እጅግ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።